ሰላም፣ ዛሬ የምንነጋገረው ስለ ሰውነታችን እጅግ አስደናቂና ድብቅ ሚስጥር ነው። ሰውነታችን ልክ እንደ ስማርትፎን ወይም እንደ ዘመናዊ ኮምፒውተር በየጊዜው ሪሴት የሚያስፈልገው ውስብስብ መሳሪያ ነው። ዓመቱን ሙሉ ሳይቆም ሳይታከት ሲሰራ የቆየ ሰውነታችን የውስጥ ስርዓት በአመጋገብና በአኗኗራችን ምክንያት የተለያዩ መርዛማ ነገሮችን የረጁ ህዋሳቶችን በውስጡ ያከማቻል። ዛሬ የምንነጋገረው ስለዚሁ ድንቅ ሪሴት በተን ነው። በጾም ወቅት በሰውነታችን ውስጥ የሚከናወኑ ሳይንሳዊ ለውጥና ለጤናችን ያለውን ወደር የለሽ ፋይዳ በጥልቀት እንመረምራለን። በዓለማችን ላይ ያሉ ታዋቂ ሳይንቲስቶች ባለፉት ጥቂት 10 ዓመታት ውስጥ በሚሊዮን የሚቆጠር ዶላር አፍስሰው በሰው ልጅ የጤና ታሪክ ውስጥ ትልቅ ለውጥ የሚያመጣ አንድ ግኝት አግኝተዋል። ይህ ግኝት አውቶፋጂ ይባላል። ትርጉም ራስን መመገብ ማለት ሲሆን ህዋሳት በውስጣቸው ያሉትን ያረጁና የተጎዱ ክፍሎች ራሳቸው በልተው በአዲስ የሚተኩበት ተፈጥሯዊ ጥራት ሂደት ነው። የሚያስገርመው ግን ይህ አውቶፋጂ የተባለው ጥራት ሂደት በከፍተኛ ሁኔታ የሚቀሰቀሰው ሰውነታችን በጾም ውስጥ ሆኖ ለተወሰነ ጊዜ ምግብ ሲያጣና ኃይል እጥረት ሲያጋጥመው ብቻ ነው። ጃፓናዊ የኖቤል ተሸላሚ ሳይንቲስት ዮሺኖሪ አሱሚ ይህንን ሂደት በዝርዝር ለዓለም ሲያብራራ መላው የሳይንስ ማህበረሰብ በጾም ውስጥ ባለው ጥልቅ የጤና ምስጢር እጅግ ተገርሟል። ዛሬ በምዕራባውያን ዘንድ ኢንተርሚተንት ፋስቲንግ ተብሎ እንደ ትልቅ ግኝት የሚወሰደው የጤና ስርዓት እኛ በኢትዮጵያ ለ2000 ዓመታት ያህል በባህላችን በሃይማኖታችን ስንተገብር የኖረው ማንነታችን ነው። በቅርቡ አሜሪካ የሚገኙ ታዋቂዎች ዋሽንግተንና ስታንፎርድ ዩኒቨርሲቲዎች የኢትዮጵያ የጾም ስርዓት በጥልቀት አጥንተዋል። ውጤቱም እጅግ አስደናቂ ሆኖ ተገኝቷል። ይህ ሳይንሳዊ ጥናት የኢትዮጵያ የጾም ሁደት ዘ አልቲሜት ገት ሪሴት ወይም ፍጹም የአንጀት መታደሻ ብሎታል። 120 ሚሊዮን ህዝብ በአንድ ላይ ይህን ሂደት ሲያከናውን ማየት ለዓለም ትልቅ ትምህርት ነው። ይህን አስተማሪ ቪዲዮ ላይክና ሼር በማድረግ ለብዙዎች እንዲዳረስ ማድረጋችሁን አትርሱ። ጥናቶች እንደሚያሳዩት በጾም ወቅት በኢትዮጵያ ውስጥ ወደ ሆስፒታሎች ለሕክምና ምርመራ የሚመጡ ሰዎች ቁጥር እስከ 40% የሚደርስ ቅናሽ ያሳያል። ይህ በአጋጣሚ የሆነ ነገር አይደለም። ይህ ትልቅ ቁጥር የሚያሳየው ጾም ከሃይማኖታዊ ስርዓትነቱ ባለፈ በሰው ልጅ ህይወት ውስጥ ትልቅ ሚና ያለው መከላከያ ሕክምና ወይም ፕሪቬንቲቭ ሜዲሲን መሆኑን በተግባር ያረጋግጣል። ግን በትክክል በዚህ ወቅት በአንጀታችን ውስጥ ምን አይነት ድራማ ይካሄዳል? በውስጣችን የሚኖሩት ትሪሊየን የሚቆጠሩ ባክቴሪያዎችንስ በጾምና በፍስክ መካከል እንዴት ነው የሚኖሩት? ከጾም ምግብ ወይም ከእጽዋት ተዋጽኦ ድንገት ወደ ፍስክ ወይም ወደ እንስሳት ተዋጽኦ ስንቀይር በሴሏ ደረጃ በሰውነታችን ውስጥ ምን አይነት ታላቅ ሽግግር ይካሄዳል? ዛሬ የጤና ታሪክ ከመጀመሪያው እስከ መጨረሻው በዝርዝር እናያለን። በአንድ ሰው አንጀት ውስጥ ብቻ ከ39 ትሪሊየን በላይ ባክቴሪያዎች ይኖራሉ። ይህ ቁጥር በሰውነታችን ውስጥ ካሉት የህዋሳት ጠቅላላ ቁጥር እጅግ የላቀ መሆኑን ያውቃሉ? ይህንን በውስጣችን ያለውን ዓለም እንደ አንድ ግዙፍና የተጨናነቀ ከተማ አድርገው ያስቡት። እያንዳንዱ ባክቴሪያ የራሱ የሆነ የስራ ድርሻና የኃላፊነት መስመር ያለው ነዋሪ ነው። አንዳንዶቹ ባክቴሪያዎች አስፈላጊ የሆነ ቫይታሚኖች ያመርታሉ። አንዳንዶቹ ደግሞ ከውጭ የሚገቡ በሽታ አምጪ ተዋሲያንን በጽናት መከላከል እንደ ዘበኛ ያገለግላሉ። ጾም ሲገባ በዚህ የባክቴሪያ ከተማ ውስጥ አዲስ የአስቸኳይ ጊዜ አዋጅ ይታወጃል። ለከተማ ነዋሪዎች ይቀርብ የነበረው የስኳርና የቅባት አቅርቦት በድንገት ይቋረጣል። እነዚህ ባክቴሪያዎች ከእኛ ጋር በትብብር ወይም በሲምባዮዚ ግንኙነት የሚሰሩ አጋሮቻችን መሆናቸውን መዘንጋት የለብንም። የምንበላው ምግብ የእነርሱን የኑሮ ዘይቤ ይወስነዋል። ጥንታውያን አባቶቻችን እንደ እርጎ፣ ቆጮ፣ አጥሚትና አሬራ ያሉ ምግቦችን በጾም ወቅትም ሆነ በፍስክ ለምን አዘውትሩ ብለው ይመክሩን ነበረ። ይህ ከትውልድ ትውልድ የተላለፈ ጥበብ ነው። እነዚህ ምግቦች ፕሮባዮቲክስ ወይም ለከተማ እጅግ ጠቃሚ የሆኑ አዳዲስ ነዋሪዎችን ወይም ባክቴሪያዎችን ይዘው ይመጣሉ። እነዚህ ባክቴሪያዎች የአንጀት ሰላምን ያስከብራሉ። በጾም ወቅት እነዚህ ባክቴሪያዎች በአትክልትና በፋይበር ላይ ብቻ እንዲያተኩሩ ይገደዳሉ። ይህ ደግሞ በውስጣችን ያሉትን ጥሩ ባክቴሪያዎች በከፍተኛ ሁኔታ እንዲራቡ ያደርጋቸዋል። በስኳርና በቅባት የሚኖሩት መጥፎ ባክቴሪያዎች ግን ምግብ አጥተው መዳከምና መሞት ይጀምራሉ። በዚህ ምክንያት ሰውነታችን መርዛማን በከፍተኛ ሁኔታ ይቀንሳል። ፍስክ ሲመጣ ደግሞ የተረፉት ባክቴሪያዎች በአጭር ጊዜ ውስጥ ወደ ስጋና ቅቤ የሚቀይር አዲስ ኢንዛይም ማምረት ይጀምራሉ። ይህ ተፈጥሯዊ የመላመድ ተአምር ነው። ይህ ሳይንሳዊ ሂደት ባክቴሪያል ፕላስቲሲቲ ይባላል። ባክቴሪያዎቹ እንደ ምግብ አይነትና እንደ ወቅቱ ሁኔታ የራሳቸውንና ምርታቸውን የመለወጥ አስደናቂ ብቃት አላቸው። ከጾም ወደ ፍስክ ስንሸጋገር በምግብ መፍጫ ስርዓታችን ውስጥ የሚገኙት ኢንዛይሞቻችን በ72 ሰዓት ውስጥ ብቻ ሙሉ በሙሉ ተለውጠው አዲስ ቅርጽ ይይዛሉ። ስጋንና ስብን ለመፍጨት የሚያስፈልገው ይህ ኢንዛይሜቲክ ሺፍት ወይም የኢንዛይም ሽግግር በአንጀታችን ውስጥ ትልቅ ኬሚካል እንቅስቃሴና ለውጥን ይፈጥራል። ለዚህ ነው በበዓል ወቅት ምግብ ከበላን በኋላ ትንሽ የሆድ መነፋት ወይም ጋዝ የሚሰማን። ይህ ባክቴሪያዎቹ አዲሱ ምግብ ለመቋጠር ስራ ላይ መሆናቸውን ያሳያል። ይህ ሂደት የጤና መታወክ ሳይሆን የሰውነታችን ሶፍትዌር አፕዴት የተደረገ መሆኑ እና የምግብ መፍጫ ስርዓታችን ወደ አዲስ ሞድ የተቀየረ መሆኑን የሚያሳይ ምልክት ነው። ስለ ኮሌስትሮል የምናውቀው የተሳሳተ ትርክት ሊቀይር ይገባል። ኮሌስትሮል በራሱ ጠላት አይደለም። ይልቁንም ለህዋስ ግንባታና ለነርቭ ስርዓት መጠገን እጅግ አስፈላጊ ንጥረ ነገር ነው። ጾም በደም ስሮች ውስጥ የተከማቸውን ትርፍ ስብ በማቃጠል ሲያጸዳ፣ ፍስክ ደግሞ አዳዲስ ህዋሳትን ለመገንባትና ሆርሞኖችን ለማምረት የሚያስፈልገውን ግብዓት ያቀርባል። ይህ ውህደት በየአመቱ እንደጋገሙ ወይም ሳይክሊካል ባላንስ ሰውነታችንን በየጊዜው እንዲታደስና እንደ አዲስ የሚወለድ የማድረግ ኃይል አለው። መጥፎ የተባለው ኮሌስትሮል ኤልዲኤል ቀንሶ ጥሩን ኮሌስትሮል ኤችዲኤል ለወሳኝ ሆርሞኖች ምርትና ለሴል ሜምብሬን ግንባታ በከፍተኛ ደረጃ መዋል ይጀምራል። አንጀታችን ሁለተኛው አእምሯችን መሆኑን ዘመናዊ ሳይንስ ደጋግሞ አረጋግጦልናል። የአንጀታችን ጤንነት ከስሜታችንና ከማሰብ ችሎታችን ጋር ቀጥተኛ ግንኙነት አለው።
በጾም ወቅት የምንበላው ምስር፣ ሽምብራ፣ አተርና የተለያዩ አትክልቶች እጅግ ከፍተኛ የሆነ የተፈጥሮ ፋይበር በውስጣቸው ይዘዋል። ይህ ፋይበር በሰውነታችን ኢንዛይሞች ባይፈጭም በአንጀታችን ውስጥ ለሚኖሩት ጠቃሚ ባክቴሪያዎች ግን ታላቅና ተመራጭ ሱፐርፉድ ሆኖ ያገለግላል። በሳይንስ እነዚህ ፕሮባዮቲክስ ይባላሉ። ባክቴሪያዎቹ እነዚህን ፋይበሮች ሲመገቡ ባዮትሬት የተባለ እጅግ ጠቃሚ የሆነ አጭር ሰንሰለት ያለው ቅባት አሲድ ያመነጫል። ባዮትሬት የአንጀታችንን ግድግዳ ጠግኖ ኢንፌክሽንን ከመከላከል ባለፈ መርዛማ ነገሮችን ወደ ደም ውስጥ እንዳይገቡ እንደ ጠንካራ አጥር ሆኖ ያገለግላል። በዚህ ምክንያት እንደ አንጀት ካንሰር ያሉ ከባድ በሽታዎችን ጨምሮ በርካታ የጨጓራ ህመሞችን በሰውነታችን ውስጥ የመከሰት ዕድላቸው እጅግ በጣም እየጠበበ ይሄዳል። ዘመናዊ ሳይንስ እንደሚለው አብዛኛውን ስር የሰደደ በሽታ የሚመነጨው በሰውነታችን ውስጥ ለረጅም ጊዜ በሚቆይ ሰውነት መቆጣት ወይም ኢንፍላሜሽን ምክንያት ነው። ጾም ይህንን በሰውነታችን ውስጥ የሚቃጠለውን የኢንፍላሜሽን እሳት እንደ ቀዝቃዛ ውሃ ሆኖ በሂደት በማጥፋት ህዋሶቻችን እረፍት እንዲያገኙ ያደርጋቸዋል። በ55 ቀናት የጾም ሂደት ውስጥ የሰውነት ሲ ሪአክቲቭ ፕሮቲን መጠን በከፍተኛ ሁኔታ ይቀንሳል። ይህ ደግሞ ለልብ ጤንነትና ለደም ስር ጥራት ወሳኝ ነው። እንደ መገጣጠሚያ ህመም፣ የጡንቻ ድካምና የቆዳ ሽንፈት ያሉ ችግሮች በዚህ በጥልቅ ጥናት ወቅት ቀስ በቀስ መፍትሄ ማግኘት ሰውነታችን ይረጋጋል። የሰውነት መከላከያ ሰራዊት ኢሙን ሲስተም በዚህ ረጋ ባለ ሁኔታ ውስጥ ሆኖ ራሱን ዳግም በማደራጀት ለወደፊት ጥቃቶች ዝግጁና ንቁ እንዲሆን ያደርጋል። በጾም ወቅት ህዋሶቻችን አነስተኛ ኃይል በመጠቀም እጅግ ውጤታማ የሆነ ስራን ማከናወን እንዲችሉ ተፈጥሯዊ ትምህርት ያገኛሉ። ይህ የህዋሳት ዲሲፕሊን ነው። ህዋሶቻችን የኃይል መመንጫ ሞተር የሆነውን ሚቶኮንድሪያ ራሱን በማደስ ብቃት ይጨምራል። ይህ በውስጣችን ያለ እውነተኛ የኃይል አብዮት ነው። ለዚህ ነው ከጾም በኋላ ከመቼውም ጊዜ በላይ ከፍተኛ ንቃት፣ አዲስ ጉልበትና የመስራት ተነሳሽነት በውስጣችን የሚሰማን። ይህ የሴሉላር ኃይል ውጤት ነው። ያረጁትና ደካሞች ሚቶኮንድሪያዎች በአውቶፋጂ ሂደት ተወግደው በአዳዲሶቹ በጠንካራዎቹና በፈጣን ኃይል መመንጨት በሚችሉ ህዋሳት ይተካሉ። ይህ ሂደት በሰውነታችን ውስጥ የሚካሄደው ጥልቅ የሴሉላር ኃይል ማደሻ ወይም ኢነርጂ ሪቮሉሽን ሲሆን ለወጣትነትና ለረጅም እድሜ ትልቅ ፋይዳ አለው። በጾም ወቅት በደም ውስጥ ያለው ስኳር መጠን መረጋጋት እንጀምራል። የሰውነታችን ለኢንሱሊን ያለው ስሜታዊነት በከፍተኛ ሁኔታ ይሻሻላል። ይህ በተለይ ለስኳር በሽታ ተጋላጭ የሆኑ ሰዎችን ወይም በቅድመ ስኳር ደረጃ ላይ ያሉትን ወደ ጤናማ ሁኔታ እንዲመልስ ትልቅ እድል ይሰጣቸዋል። ሰውነታችን ኃይል ለማግኘት ከስኳር ግሉኮስ ይልቅ የተከማቸ ስብን ፋት ማቃጠልን ወይም ኪቶሲስ የተባሉን ሂደት ማብቃት መለማመድ ይጀምራል። ይህ ሂደት ለክብደት መቀነስ ብቻ ሳይሆን ለአእምሮ ንቃትና ለሰውነት ቅርጽ መስተካከል ትልቁና ተፈጥሯዊ ሚስጥር ሆኖ ያገለግላል። በዚህ ወቅት አፊያችን ፓንክረስ ከመጠን በላይ ኢንሱሊን ከማምረት እረፍት ያገኛል። ይህ እረፍት የጣፊያው ህዋሳት ዳግም እንዲያገግሙ ይረዳቸዋል። ከረጅም የ55 ቀን ጾም በኋላ የመጀመሪያው ስጋ ቁራጭ ወይም የእንስሳት ተዋጽኦ አንጀት ውስጥ ሲገባ የሚፈጠረው ባዮኬሚካል ሂደት እጅግ አስደናቂ ነው። ስጋው በውስጡ በያዛቸው ንጥረ ነገሮች ምክንያት እንደ ፕሮቲን ቦምብ ሆኖ ያገለግላል። አስፈላጊ የሆኑ አሚኖ አሲዶችን በከፍተኛ መጠን ለሰውነታችን ያቀርባል። እነዚህ አሚኖ አሲዶች ለጡንቻ ግንባታ፣ ለቲሹ ጥገናና ለተለያዩ ሆርሞኖች መመረት በፍጥነት እንደ ጥሬ ዕቃ ተወስደው ስራ ላይ ይውላሉ። በጾም ወቅት የጠፋውን የጡንቻ መጠን በፍጥነት ዳግም ለመገንባትና የሰውነትን ጥንካሬ ወደነበረበት ለመመለስ እነዚህ ፕሮቲኖች ወሳኝ ሚና ይጫወታሉ። በተጨማሪም እንደ ቫይታሚን ቢ12 እና ብረት ያሉ ማዕድናትን ደምን ለማደስ፣ የደም ማነስን ለመከላከልና ለነርቭ ጤንነት በፍጥነት ወደ ስራ ይገባሉ። ከእጽዋት ተዋጽኦ ብቻ ወደ እንስሳት ተዋጽኦ የሚደረጉ ይህ ድንገተኛ ሽግግር በሰውነታችን ውስጥ ያለውን ከሜታቦሊዝም ፍጥነት በአንድ ጊዜ ያነቃቀዋል። ፍስክ ሲጋር የሚወሰደው ተፈጥሯዊ ቅቤ እና የእንስሳት ስብ ለወሳኝ ሆርሞኖች ምርትና ለአንጎል ስራ እጅግ አስፈላጊ የሆኑ ግብዓት ለሰውነት ይሰጣል። እነዚህ እና በስብ ውስጥ ብቻ የሚሟሙ ቫይታሚኖች ኤ፣ ዲ፣ ኢ እና ቫይታሚን ኬ በሰውነታችን ውስጥ የመሳብ አብሶርፕሽን ብቃታቸውን በዚህ ወቅት በከፍተኛ ሁኔታ ይጨምራሉ። እነዚህ ቫይታሚኖች ለአይን ብርሃን፣ ለቆዳ ጥራት፣ ለአጥንት ጥንካሬና ለሰውነት መከላከያ ስርዓት ግንባታ እጅግ አስፈላጊና የማይተኩ ናቸው። የምንወስደው ስብ ለረጅም ጊዜ የሚቆይ ኃይል ሰስቴኔብል ኤነርጂ ሆኖ በተለያዩ ሰውነት ክፍሎች ውስጥ ተከማችቶ ለወደፊት አገልግሎት ይውላሉ። ይህ የጾምና የፍስክ ሽግግር ለሰውነታችን መከላከያ ስርዓት እንደ ሚሊተሪ ድሪል ወይም እንደ ወታደራዊ ስልጠና ተደርጎ ሊወሰድ ይችላል። አዲስ ምግብ ወደ ሰውነት ሲገባ መከላከያ ሰራታችን በከፍተኛ ንቃት ውስጥ ሆኖ ጠላትና ወዳጅን ለመለየት እና የመቋቋም ብቃቱን በተግባር ይለማመዳል። ይህ ተደጋጋሚ ሂደት የሰውነትን አጠቃላይ መከላከያ አቅም ኢሙኒቲ በከፍተኛ ደረጃ በማሳደግ ሰውነታችን ለኢንፌክሽኖች እንዳይበገር ያደርገዋል። በደማችን ውስጥ ያሉ ነጭ ደም ሕዋሳት ዋይት ብለድ ሴልስ ብለን የምንጠራቸው ጥራትና ብቃታቸው ስለሚጨምር በሽታ አምጪ ተዋሲያንን የማጥፋት ኃይላቸው ይጎልብታል። በዚህም ምክንያት ሰውነታችን የተለያዩ ወቅታዊ በሽታዎች እና ቫይረሶች በቀላሉ የማይበገር ጠንካራ የመከላከያ ግንብ ሆኖ በውስጡ ይገነባል። ጾምን ተከትሎ በአእምሯችን ውስጥ የሚፈጠረው ንቃት እስከ 40% የሚደርስ ጭማሪን ያሳያል። ትኩረት በማድረግ እና በማሰብ ብቃታችን በከፍተኛ ሁኔታ ይሻሻላል። BDNF የተባለው አእምሮ እድገት ወሳኝ የሆነው ፕሮቲን ስለሚጨምር አዳዲስ ነገሮችን የመረዳት የመማርና የማስታወስ ፍላጎታችን ይጨምራል። አእምሯችን ካላስፈላጊ የሀሳብ መዘበራረቅ ወይም ከብሬን ፎግ ነጻ ሆኖ እንደ ጥሪት ውሃ በጠራ ሁኔታ ነገሮችን ማየትና መተንተን ይጀምራል። ይህ ሁኔታ በተለይ ለፈጠራ ስራዎች፣ ለረጅም ሰዓት ጥናትና ለወሳኝ የህይወት ውሳኔዎች አሰጣጥ እጅግ በጣም ጠቃሚ የሆኑ አእምሮ ዝግጁነትን ይጨምራል። በተጨማሪም በጾም ወቅት የሚመነጩት ሆርሞኖች የጭንቀት፣ የፍርሃትና የድብርት ስሜቶች በከፍተኛ ሁኔታ እንዲቀንሱ የማድረግ ተፈጥሯዊ ኃይል አላቸው። የደም ግፊት መጠን በጾም ወቅት ውስጥ ከ30% የሚደርስ ቅናሽ በማሳየት ይስተካከላል። የልብ ምት ስርዓትን በተረጋጋና በጤናማ ሁኔታ መቀጠል ይጀምራል። የደም ስሮች ውስጣዊ ግድግዳቸው ይለሰልሳል። ይህም የደም ዝውውርን በማቃለል የልብ ድካምና የስትሮክ ስጋትን በከፍተኛ ደረጃ ይቀንሳል።
በደም ውስጥ የሚገኙ ትርፍ ጨው፣ ሶዲየም እና ሌሎች መርዛማ ኬሚካሎች በኩላሊት አማካኝነት ተጣርተው ከሰውነታችን እንዲወገዱ ይደረጋል። አጠቃላይ የደም ዝውውር ስርዓት ዳግም ታድሶና ጸርቶ ስራውን በአዲስ ጉልበት ስለሚጀምር መላው ሰውነታችን አዲስ እስትንፋስ ያገኛል። ሰውነት መርዛማ ነገሮችን ከውስጡ ስላላስወገደ ይህ ለውጥ በውጫዊ የቆዳችን ጤንነት፣ ልስላሴና ብሩነት ላይ በግልጽ መታየት ይጀምራል። የቆዳ መጨማደድ፣ ያለ ዕድሜ ማርጀትና የተለያዩ የቆዳ ሽፍታዎች በዚህ ውስጥ የጥራት ምክንያት ቀስ በቀስ የመጥፋት ዕድላቸው ሰፊ ነው። ጥፍራችንና ጸጉራችን አስፈላጊን ፕሮቲንና ማዕድናት በቂ ሁኔታ ማግኘት ስለሚጀምሩ ጥንካሬያቸውና ውበታቸው በከፍተኛ ሁኔታ ይጨምራል። አይኖቻችን ይበልጥ ብሩህ፣ ንቁና ጤናማ ሆነው መታየት ይጀምራሉ። ይህ የውስጣዊ ጤንነት ውጤት በፊታችን ላይ የሚፈጠረው ደስታ ነው። በአጠቃላይ ጾምና ፍስክ አንድ ላይ ሆነው የሚፈጥሩት ጤና በውጫዊ ገጽታችን ላይ የሚንጸባረቅ እውነተኛ ተፈጥሯዊ ውበትን ይሰጠናል። ጾምና ፍስክ ተነጣጥለው የሚታዩ ሳይሆኑ አንድ ላይ ሆነው የሰውነት ኮምፕሊት ኦቨርሆል ወይም ሙሉ ጥገና የሚያከናውን ወሳኝ ሂደቶች ናቸው። ይህ የ55 ቀን ጥልቅ የጤና ሂደት ሰውነታችንን ለቀጣዩ 1 ዓመት ሙሉ ስራ ራሱን እና እንቅስቃሴን በሚገባ የሚያዘጋጅና የሚያድስ ስርዓት ነው። ጥንታውያን አባቶቻችን ይህን ሳይንሳዊ ምስጢር በተግባር ባህልና በሃይማኖት አስተሳስረው ለትውልድ ማቆየታቸው ዛሬም ድረስ የሚያስደንቅ ጥበብ ነው። የኢትዮጵያ ጾም ስርዓት በዓለም ላይ ካሉ የጤናና የአመጋገብ ስርዓቶች ሁሉ እጅግ የላቀና የተሟላ መሆኑ ዛሬ ዘመናዊ ሳይንስ እየመሰከረለት ይገኛል። ለረጅም ዕድሜ መኖር፣ ከበሽታ ነጻ መሆንና ጤናማ ህይወት መምራት ለሚፈልጉ ማንኛውም ሰው ቁልፉ ይህን ሂደት በትክክል ጠብቆ መጓዝ ነው። ፍስክን ሲጀምሩ በጥንቃቄ ያድርጉ። በዝግታ ይጀምሩ። በአንድ ጊዜ እጅግ ብዙና ከባድ ምግቦችን ከመመገብ መቆጠብ ለሆዱ ጤንነት ወሳኝ ነው። እንደ እርጎ፣ ሾርባና አትክልት ያሉ ቀላልና በቀላሉ የሚፈጩ ምግቦችን በማስቀደም የምግብ መፈጫ ስርዓቱን ለከባዱ ገበታ እንዲዘጋጅ ያደርጉ። በቀን ውስጥ ከ2 እስከ 3 ሊትር ንጹህ ውሃ መጠጣቱን አያርሱ። ውሃ በጾም ወቅት የተከማቹ መርዛማ ነገሮችን ከሰውነት ጠርጎ ለማውጣት ይረዳል። ከምግብ በኋላ 15 ደቂቃ ወይም ለ20 ደቂቃ ያህል በዝግታ በእግር ይጓዙ። ሜታቦሊዝም በማፋጠን ምግቡ በቀላሉ እንዲፈጭ ትልቅ ድጋፍ ያደርጋል። በእንቅልፍ ከ7-9 ሰዓት ማግኘቱን ያረጋግጡ። እንቅልፍ ለውሃ ጥገና፣ ለሰውነት እድገትና ለሆርሞን መረጋጋት እጅግ ወሳኝ ነው። ይህን ጥንታዊና ሳይንሳዊ ጤና ስርዓት በየዓመቱ በጽናትና በጥንቃቄ መከተል የህይወት ዘመን ሙሉ ጤናና ደስታን በነጻ ይሰጡታል። ጤናችን በእጃችን ነው። ተፈጥሮና ፈጣሪ የሰጡንን ይህን ድንቅ መታደሻ ስጦታ በአግባቡ በመጠቀም ህይወታችንን እናድስ። ይህን እጅግ ጠቃሚና ሳይንሳዊ የሆነ የጤና መረጃ ለወዳጅ ዘመዶ በማጋራት ሁሉም የጤና አብዮት አካል እንዲሆን ያደርጉ። ለተጨማሪ የጤናና የሳይንስ መረጃዎች ሰብስክራይብ ማድረግ፣ ሁልጊዜ አዳዲስና ጠቃሚ የሆኑ ትምህርቶችን ከኛ ይከታተሉ። የኢትዮጵያ ጾም ስርዓት ታላቅ ሳይንስና ጥበብ ነው። ሙሉ የጤና እንዲሆንላችሁ ከልብ እንመኛለን።